السلام عليكم ورحمة الله وبركاته. ስለዚህ ዛሬ ላሳያችሁ የፈለኩት ምንድነው እንዴት አድርገን ፋይዳ መታወቂያችንን በቴሌብር እንዴት አድርገን እናዛለን ነው። ስለዚህ በቴሌብር እንዴት አድርገን እናዛለን ስል በቴሌብር በቀላሉ ፋይዳችንን እንግዲህ ፋይዳ የተፈቀደው በሁለት ወይ ነው። አንደኛው በፖስታ ቤት ሲሆን ሁለተኛው እንደገና ደግሞ በምንድነው በቴሌ ነው። ኢትዮ ቴሌኮም እዛ ጋር ውል ተፈጽሞ ከነዚህ ጋራ ቴሌ ካርዳችንን ፋይዳ ወይም ደግሞ ናሽናል አይዳችንን ፋይዳ መታወቂያችንን እነዚህን ነገሮች አዘን በራሳችን ስልክ አሻራ ከሰጠን በኋላ በራሳችን ስልክ አዘን ካዘዝንበት ደግሞ ቅርንጫፍ መውሰድ እንደምንችል ማለት ነው። ላሳያችሁ ነው እንዴት አድርገን እናዛለን፣ ምን ያክል ብር እንከፍላለን የሚለውን ለማሳየት ነው። ስለዚህ በራሳችሁ ያንዳንድ ሰው በአሁን ሰዓት መቼም ስልክ የሌለው የለም። ምናልባት የስኪል ጋብታ፣ የእውቀት ጋብታ፣ የእውቀት ልዩነት ሊኖራል ይችላል እንጂ ስለዚህ እያንዳንዱ ሰው ቤት ሆኖ ካዘዘ በኋላ በቀጠሮ ጊዜ መጥቶ መውሰድ ይችላል ማለት ነው። ስለዚህ እንዴት አድርገን እናዛለን? የመጀመሪያ ስናዝ እንግዲህ ቴሌብር አንደኛ ቴሌብር ሊኖረን ይገባል። ሁለተኛ ቴሌብር ካለን ደግሞ ቴሌብሩን ስልክ ቁጥር ማስከፈት ይጠይቀናል። በስልክ ቁጥራችን ቴሌብራችንን እናስከፍት ይገባል ማለት ነው። ካስከፈትን በኋላ ከዛ በኋላ በቴሌብራችን ብራችንን መሙላት አለብን ማለት ነው። ቴሌብራችን ውስጥ ብር ሊኖረን ይገባል። ስለዚህ ያን ብር ለምሳሌ ቴሌብርን ይሆናል ላይ ቴሌብር አፔን ከፍታለሁኝ። ቴሌብር አፔን ስከፍት ግን ምንድነው የሚለኝ? አሁን ሊከፍት ነው። አሁን ነውት ዳታ ይጠይቃል። ዳታ ያስፈልገዋል። ስለዚህ አሁን ኔክስት ብለው ምን ይላል? ፕሊዝ ተርን ኦን ዩር ሞባይል ዳታ አሶሺየትድ ዊዝ ዩር ቴሌብር አካውንት ይላል። ስለዚህ ምን ያስፈልጋል? ዳታ ማብራት ያስፈልጋል። ከቴሌብር ጋር የተያዘ ያለውን አካውንትህን አብራው ነው የሚለው። ስለዚህ እንደዛ አድርጌ አበራዋለሁኝ ማለት ነው። ስለዚህ ዳታ እንደዚህ ካበራ በኋላ ኔክስት ስለዋለሁኝ። ስለዚህ ኔክስት አድርገው ስክሎር ያደርጋል። ስክሎር ካደረገ በኋላ ምን አደርጋለሁ? ፓስወርድ ይኖረናል። የራሳችንን እያንዳንዱ ፓስወርድ አለ። ያን ፓስወርዳችንን እናስገባለን ማለት ነው። ስለዚህ ያን ፓስወርዳችንን ካስገባን በኋላ ከዛ በኋላ ይከፍትልናል። አሁን ምንድነው ያለው? ኢንኮሬክት ፓስወርድ ነው ያስገባው ፓስወርድ ትክክል ካልሆነ እንደዚህ ይመልሰና ማለት። ስለዚህ ትክክለኛ የሆነውን ፓስወርድ ማስገባት አለብኝ ማለት ነው። ትክክለኛ የሆነውን ለምን ትክክለኛ የሆነውን ፓስወርድ ማስገባት አለብኝ። አሁን ትክክለኛ ፓስወርድ ከገባ ይከፍታል ማለት ነው። ግን እዚህ ቻፕ ላይ እዚህ ቴሌብር ላይ የተለያዩ አፕሊኬሽኖች አሉ። እንደዚህ ኤክስ ሆን በ127 ሜሴጅ ትክክል አይደለም የሚል ይመጣል። ስለዚህ ብራችን አሁን ለምሳሌ ብር ለማየት እዚህ ጋር አለ ባላንስ ይላል። ኢትዮጵያ ብር እዚህ ጋር ትቀመጣለች። ያለን ብር ደግሞ እነዚህ ኤክስ አስትሪክስ ያለባቸው ያለ ብር መጠን ነው ሾው ማድረግ እንችላለን፣ መደበቅ እንችላለን። ስለዚህ እዚህ ላይ እንደዛ አድርገን ማየት እንችላለን ማለት ነው። የተለያዩ ከዛም ደግሞ ሴንድ መኒ ለሆነ ጓደኛችን ቴሌብር ላይ ስናስተላልፍ ወደ የተለያዩ ባንኮች የምናስተላልፍ ሴንድ መኒ እንገባና እናስተላልፋለን። ካሻውትም አለ፣ ኤርታይም አለ፣ ዘመን ገበያም አለ። ዘመን ገበያ ላይ መገበያያ የተለያዩ አዲስ ነገሮች ሲኖሩ በቴሌብር አማካኝነት ስልክ ሊሆን ይችላል የተለያዩ ነገሮችን መግዛት የምንችልበት ቴሌብር ዘመን ገበያ ይባላል ማለት ነው። ከዛ እያንዳንዱ ፋይናንሻሎች አሉ። ወደ ባንክም አለ ፋይናንሻል ሰርቪስ ኦፊስ ሲቢር ከሆነ ትራንስፈር ወደ ባንክ ምናስተላልፍ ከሆነ እዚህ ላይ ፋይናንሻል ሰርቪስ ዳሽን ባንክም ከሆነ እነዚህ ዳሽን ባንክ ከስልካችን ማስተላለፍ እንችላለን ማለት ነው። ሌላው እንግዲህ አሁን የፈለግንበት ዓላማ ዋናው ወደ ቴሌብር ነው ማለት ናሽናል አይዲ ፕሪንቲንግ። እነሱም ደግሞ አፖች ምን አሉ እዚሁ ላይ አሉ። አፕ የሚለው ላይ እንገባለን። አፕ ላይ ከገባን በኋላ አፕሊኬሽኑ ላይ ማለት ነው የተለያዩ በቴሌብራችን ኤርላይንስ መቁረጥ እንችላለን። ፋይዳ ናሽናል አይዲ ማየት እንችላለን። ፕሪንት ማዘዝ እንችላለን። የተለያዩ ነገሮች አሉ። መብራት መክፈል እንችላለን። የውሃ መክፈል እንችላለን። የተለያዩ ነገሮችን በስልካችን ቤታችን ቁጭ ብለን ብዙ ነገሮችን እንሰራለን ማለት ነው። ስለዚህ አሁን